እግዚአብሔር ትልቅ ነው፣ ምስጋናውም ብዙ ብዙ ነው። ስራው ግሩምና ድንቅ ነው። ስራው ግሩምና ድንቅ ነው። ስራው ግሩምና ድንቅ ነው። ስራው ግሩምና ድንቅ ነው። ከፍታው ዝግታው፣ ስፋቱ ጥልቀቱ፣ ኃይሉና ችሎታው፣ ጥበብና እውቀቱ ለግምት ያግታል፣ ከአእምሮ በላይ ነው። ጥበብና እውቀቱ ወሰን የሌለው ነው። ዛሬ በጣም የሚገርም የመጽሐፍ ቅዱስ ታሪክ እያሰላሰልኩኝ እየደነቀኝ ነበረ። ይሄ ታሪክ ደግሞ ስለማን ነው? ስለ 6 መካን ሴቶች ነው። እና እነኚህ መካን ሴቶች 6 መካን ሴቶች አንድ የሚያደርጋቸው ነገር 6ቱም እግዚአብሔር ማህፀናቸውን ከፍቶ ጀግና ልጆችን መውለዳቸው ነው። እና የመጀመሪያዎቹ ሴቶች ሁላችንም እንደምናውቃቸው እግዚአብሔር መጽሐፍ ቅዱስ ላይ ምን ይላል? የአብርሃም የይስሐቅ የያዕቆብ አምላክ መባልን የሚወድ አምላክ ነው ይለናል። እና እነዚህ 3 የመጀመሪያ ሴቶች የአብርሃም የይስሐቅና የያዕቆብ ሚስቶች ናቸው። እነሱም ሳራ፣ ርብቃና ራሄል ናቸው። በጣም የሚገርመው ሳራ መካን ነበረች። መጽሐፍ ቅዱስ እንደሚነግረን ምንም እንኳን እግዚአብሔር ለአብርሃም ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ በጣም አበዛዋለሁ ብሎ በልጁ በኩል ስለሚመጣለት በረከት ቢነግረውም የትውልድ አባት እንደሚያደርገው ለአብርሃም ቢነግረውም ሳራ ግን መካን ነበረች። እና እንዴት እግዚአብሔር ማህፀኗን በ90 ዓመቷ እንደከፈተላትና እንደወለደች እናውቃለን። ሁለተኛዋ ሴት ደግሞ ርብቃ ነበረች። ርብቃ የይስሐቅ ያቺ የሳራ ልጅ የሆነው ይስሐቅ የሱ ሚስት ነበረች። ይስሐቅ ታውቃላችሁ ከእናቱ ሞት በኋላ ርብቃን አግብቶ ከሀዘኑ ተጽናና ይለናልና በኋላ ላይ ለአብርሃም የገባለትን የተስፋ ቃል ያው ተፈጻሚ የሚያደርገው በዘሩ በኩል ስለሆነ ይስሐቅ መውለድ ነበረበት። ነገር ግን የይስሐቅ ሚስት ርብቃ ደግሞ መካን ነበረች። እና ምን ይላል? ይስሐቅ ጸለየ ወደ አምላክ ወደ እግዚአብሔርም የርብቃን ማዕፀን ከፈተላትና 2 መንታ ወንድ ልጆች ወለደች ይለናል። ማንና ማንን? ያዕቆብና ኤሳውን። በኋላ ላይ ደግሞ ይሄ ያዕቆብ ለአብርሃም እግዚአብሔር የገባለት የተስፋ ቃል ተፈጻሚ የሆነበት የአብርሃም የልጅ ልጅ ያዕቆብ ደግሞ በጣም ይወዳት የነበረችው ሚስቱ ራሄል መካን ነበረች። እና በጣም መውለድ ትፈልግ ነበረ። ያዕቆብም ከራሄል መውለድ ይፈልግ ነበረ። ነገር ግን መካን ነበረች። በመጨረሻ ላይ እግዚአብሔር አስቧት የመጨረሻዎቹን የያዕቆብን 2 ልጆች ዮሴፍንና ቢንያምን ወለደች ማለት ነው። በጣም ነው የሚገርመው። ሌሎቹ ደግሞ 3 ሴቶች የመጀመሪያዋ የጀግናው የሳምሶን እናት የነበረችዋ መካን ነበረች። እግዚአብሔር ተገልጦላት የምትወልጂው ልጅሽ እስራኤልን ከፍልስጤም ይታደጋል፣ ስለዚህ የሚያሰክር ነገር አትጠጪ፣ ከወለድሹ በኋላ ደግሞ ጸጉሩን እንዳትቆርጪ ብሎ እግዚአብሔር ማሳሰቢያ የሰጣት የሳምሶን እናት መካን ነበረች። በኋላ ላይ እግዚአብሔር ማህፀኗን ከፈተላትና ሳምሶን ተወለደ። ሳምሶን ደግሞ እንዴት አድርጎ ምንም እንኳን በብዙ ቻሌንጅ ውስጥ ቢያልፍም በመጨረሻው ጊዜ እግዚአብሔር አስቦት ብዙ ፍልስጤማውያንን እንደገደለ እናውቃለን። ሌላዋ ደግሞ ሐና ናት። ሐና የሳሙኤል እናት ናት።
ሳሙኤል በጣም የተወደደ የእስራኤል ነብይ ነው። ከዳን እስከ ቤርሳቤ እንደ ሳሙኤል የለም የተባለለት ምርጥ ነብይ ነበረ። ነገር ግን እናቱ ሐና መካን ነበረች። ይሄ ሳሙኤል ሌላ ለየት የሚያደርገው ከእግዚአብሔር ጋር የነበረው ፌሎሺፕ ነው። የእግዚአብሔርን ድምፅ አጥርቶ የሚሰማ ከእግዚአብሔር ጋር እኩል የሚነጋገር የእግዚአብሔር ስራ የተገለጠበት ነብይ ነው። ይሄ ሳሙኤል ታዲያ የመጀመሪያውን የእስራኤል ንጉስ ሳኦልን የቀባው ይሄ ነብይ ነው። ሌላዋ ደግሞ ማናት? ኤልሳቤጥ ናት። ኤልሳቤጥ ማናት? በአዲስ ኪዳን የማርያም አክስት የሆነችዋ መጥምቁ ዮሐንስን የወለደችው ኤልሳቤጥ ናት። ኤልሳቤጥ በእርጅናዋ ወራት የተባለላት መልአኩ ገብርኤል ለማርያም ሲነግር አክስትሽ ኤልሳቤጥ በእርጅናዋ ወራት ልጅን ጸንሳለች ብሎ ያለላት የተናገረላት ይቺ ሴት ናት። ይቺ ሴት ምንም እንኳን እድሜዋ የገፋ ቢሆንም ነገር ግን በመጨረሻው ጊዜ የኢየሱስን መንገድ የሚጠርገውን የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ በምድረ በዳ ይጮህ የነበረ ድምጽ ይለዋል መጽሐፍ ቅዱስ። የኢየሱስ በዛ በጨለማ ዘመን ማንም የእግዚአብሔር ነገር አሳስቦት በጥንቃቄ በማይኖርበት እግዚአብሔር ከሰው ልጆች ድምጹን ባሸሸበት በዚያ በመጨረሻው ጊዜ ላይ የተወለደ ኢየሱስን መምጣት የጠቆመ በኋላም ደግሞ ኢየሱስ ከተወለደ በኋላ አግኝቶ ያጠመቀው መጥምቁ ዮሐንስ የእሱ እናት ናት ኤልሳቤጥ ማለት ነው። በጣም የሚገርመው እነኚህ 6ቱም ልጆች በእግዚአብሔር መንግስት ውስጥ በመጽሐፍ ቅዱስ ታሪክ ውስጥ በጣም ወሳኝ ቁልፍ የሆነ ሚና የነበራቸው ልጆች ናቸው። ነገር ግን በተለያየ ምክንያት እግዚአብሔር በሚያውቀው እኛ በማይገባን ምክንያት የእናቶቻቸው ማህፀን ልጆቹ እንዳይወለዱ ተዘግቶ ነበረ። በመጨረሻ ግን የፍጥረት ገዢ ተቆጣጣሪ የሆነው ማህፀንን መዝጋትም ሆነ መክፈት ልጅ መስጠትም ሆነ ልጅ መከልከል መብቱ የሆነው እግዚአብሔር የነዚህን እናቶች ማህፀን ከፈተና እነኚህ ድንቅ ጀግና ልጆች ተወለዱ ማለት ነው። ስናይ እናቶች ሲያለቅሱ እግዚአብሔር ሆይ ተዋረድን በሰው ፊት፣ ይህንን ሁሉ ተናግረህን ቃል ገብተህልን ለምንድን ነው ዝም ያልከው? በጣም ነው የሚገርመው። እግዚአብሔርን ደግሞ በጣም የሚያውቁና የሚወዱ ነበሩ እነኚህ ሴቶች። ነገር ግን ግራ የተጋቡ ማህፀናቸው ስለተዘጋ ምርጫቸው ማልቀስ ብቻ የሆነ ናቸው። በመጨረሻ ግን እግዚአብሔር ጸሎታቸውን ሰማና ማህፀናቸውን ከፈተ። መለላችሁ ነው። በዚህ ዘመን ደግሞ እግዚአብሔር የተናገረን ቃል የገባልን የምንጠብቀው ነገር ግን የተዘጋ የሚመስል ተስፋ የሌለው የሚመስል ልክ እንደ መካን ማህፀን የተዘጋ የሚመስል እግዚአብሔር ይከፍተዋል። እግዚአብሔር ጸሎታችንን ይሰማል። ቃል ኪዳኑን ይጠብቃል። የተናገረንን ነገር ያወርሰናል። እንመነው። እስከ መጨረሻ ድረስ ጸንተን እንጠብቀው ልላችሁ ነው። መካኒቷ እንድትወልድ ያደረገ የኛ አምላክ የፍጥረት ገዢ ተቆጣጣሪ እራሱ የተናገረንን ቃል ይፈጽምልናል። የተናገረን ተወልዶ እናየዋለን። እመኑ። ተባረኩ።